ስለዚህ እየኖራችሁም ብቻ ሳይሆን ወደ ሞታችሁም እየሄዳችሁ እንደሆነ ማሰብ አለባችሁ። ለዚህ ነው በወንጌል ሩጫ ጊዜ እንደሌለ ሰዓት እንዳለቀ እየታሰበ መሰራት እንዳለበት የወንጌል ሰባኪነት ስራ መደረግ እንዳለበት። የቤተ ክርስቲያን ስራ ምንድነው? ወንጌል ሰባኪነት። የቤተ ክርስቲያን ስራ ምንድነው? ላልዳኑ የምስራችን ማብሰር። ይሄ ለበጎ መዘጋጀት ማለት ለፍጹምነት የሚረዳ ወደ ፍጹምነት የሚያሳድግ ወደ ፍጹምነት የሚያመጣ አስተዋጽኦ በሚናው የሚያበረክተውን ነገር የእግዚአብሔር ቃል ይዟል ነው የሚለን። መረም የሚችል ማብቃት የሚችል አንድ ትምህርት አለ። መንፈሳዊ ትምህርት ከጨለማ ወደ ብርሃን የሚያሻግር ይገስጻል። የእግዚአብሔር ቃሉ የሚገስጽ ወዳጅ ነው። እግዚአብሔር ተስፋን የሰጠበት ትልቁ ስጦታ መጽሐፍ ቅዱስ ነው። ሰላም ሕያዋን ቅዱሳን የጌታ ቤተሰቦች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ሰላም አእምሯችሁን፣ ልባችሁን፣ ሐሳባችሁን ይጠብቅ። የእግዚአብሔር ቃል የሰላም ቃል መጽሐፍ ቅዱስ ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል፣ የልጆችሽም ሰላም ይበዛል ይላል። በእግዚአብሔር ቃል በአፉ ቃል ትምህርት ሰላሙ እንዳለ የእግዚአብሔር ቃል ይናገራል። ስለዚህ ይህን የእግዚአብሔር ቃል የምትሰሙ ሁሉ ከሰላሙ ትካፈላላችሁ። እኔ የምሰጣችሁ ምነግራችሁ ቃል ህይወት የሚሰጥ መንፈስም ነው እንዳለ ደግሞ ከህይወትና ከመንፈስ እንካፈላለን። ባለፈው ሳምንት መጽሐፍ ቅዱስ በሚል ርዕስ የጀመርነውን የእግዚአብሔር ሐሳብ ደግሞ አሁንም እንቀጥላለን። መነሻ ክፍላችን ሁለተኛ ጢሞቴዎስ ላይ ያለውን ቃል ነው ማነበው። ምዕራፍ 3 ከቁጥር 14 እስከ 17 አነባለሁ። አንተ ግን በተማርከው በተረዳኸው ጽና፣ ይህንን ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍት አውቀሃል። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ ሆኖ እንዲገኝ ነው ይላል። ጌታ የተባረከ ይሁን። ባለፈው ሳምንት መጽሐፍ ቅዱስ እግዚአብሔር ልቡን ያሰማበት ተስፋውን ያፈሰሰበት የፍቅሩ መልእክት እንደሆነ ደግሞ በፊተኛውም ኪዳን በኋለኛውም ኪዳን እግዚአብሔር ለሕዝቡ የሰጠው ኪዳን የኪዳን ሰነድ እንደሆነ ተመልክተናል። ስለ እርሱ መማርና ማጥናት እንዳለብንም አይተናል። መጽሐፍ ቅዱስ የክርስቲያኑ ዓለም ሕገ መንግሥት እንደሆነም ተመልክተናል። ዛሬ ወደሚቀጥለው ክፍል እንግባ። መንፈሳዊ አደራ ለተቀበለ ዘመንና አገልግሎት ለተሰጠው ለወጣቱ እረኛ ሐዋርያው ጳውሎስ በእምነት ልጁ ለሆነ ይህንን መልእክት ያስተላልፍለታል። አንተ ግን በተማርከውና በተረዳኸው ጽና፣ ይህንን ከማን እንደተማርክ ታውቃለህ ብሎ ይላል። ጌታ ይባረክ። ከማን እንደተማርክ ታውቃለህ። ይሄ ከመጽሐፍ ቅዱስ መማሩን የሚያሳይ ነው። በተረዳህበት ደግሞ ጸንተህ ቁም ደግሞ ይላል። ይሄ ምን ማለት ነው? በእግዚአብሔር ቃል ላይ ህይወቱን ኑሮውን በእግዚአብሔር ቃል ላይ እምነቱን መስርቶ እንደነበረ የሚያሳይ ነው። ይሄንን መመስረት ይሄንን እምነት የቆመበትን ነገር የሚያብራራልን የራሱ የጌታችን የኢየሱስ ክርስቶስ ትምህርት ነው። ምንድን ነበር ትምህርቱ? ቃሌን ሰምቶ የሚኖር አለ ቤቱን በአለት ላይ የሰራን ይመስላል አለ። ቃሌን ሰምቶ ግን የማያደርገው ቤቱን በአሸዋ ላይ የሰራ ይመስላል ብሎ አለ። ወገኖቼ በተጻፈው ቃል መሰረት፣ በተገለጠው ቃል መሰረት፣ በተሰጠን ቃል መሰረት ህይወትን መምራትና በዛ የተሰጠን ቃል ህይወትን በእግዚአብሔር ፊት ለእግዚአብሔር ክብርና ምስጋና ማስገኘት ይሄ በአለት ላይ ቤቱን የሰራ ልባም ሰው መልክና የህይወት ሁኔታ ገጽታ እንደሆነ መመልከት እንችላለን። ባለመጽሐፎቹ ነን ወይ? ከመጽሐፉ ጋር ያለን ህብረት ምን ይመስላል? ምን መምሰልስ አለበት? ሐዋርያው ጳውሎስ ይህንን ለእኛ ታውቃላችሁ። ሐዋርያው ጳውሎስ ይህን መልእክት የሚጽፈው ለጢሞቴዎስ ነው። ሲጽፍ ግን ለእኛ እንዲጻፍ መንፈስ ቅዱስ እያደረገ ነበር። እሱ ጢሞቴዎስን እያየ ይጽፋል። መንፈስ ቅዱስ ግን እኛን እያየ ያጽፈዋል። ስለዚህ ዛሬ የተጻፈው ለእኛ ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍ
መንፈስ ቅዱስ ግን እኛን እያየ ለእኛ ነው እንዲጻፍ ያደረገው። ጌታ የተባረከ ይሁን። ከሕፃንነት ጀምረ አውቃልና። በዚህ አጋጣሚ ሕፃናትን በእግዚአብሔር ቃል ስለመጠበቅ፣ በእግዚአብሔር ቃል ስለመምራት፣ በእግዚአብሔር ቃል ስለማሳደግ፣ በተለይ በቤተሰባዊ ሕይወት የተባረካችሁ በዚህም የምትባረኩ ይህንን ስጦታና በረከት የምትጠባበቁ ሁሉ ከዚህ እውቀት ተካፋይ እንድትሆኑ፣ ከዚህ ትምህርት ተካፋይ እንድትሆኑ፣ ማስተዋል እንድታገኙ እፈልጋለሁ። የእግዚአብሔርን ቃል በሰዎች ሕይወት ላይ እንደ መሰረት መጣል ካልቻለ፣ ታውቃላችሁ ልጆች የእግዚአብሔር ስጦታዎች ናቸው ይላል። እግዚአብሔር የተመሰገነ። ልጆች አዎ የእግዚአብሔር ስጦታዎች ናቸው። ግን በእነዚህ የእግዚአብሔር ስጦታዎች ላይ ያለ ትልቅ ዓላማ ምንድን ነው ካላችሁ፣ ሕይወቱና ባህሪው ነው። ለምን? በሰጪው ሕይወትና ባህሪ ካላደጉ እነዚህ ስጦታዎች ለእግዚአብሔር ምስጋናና ክብር መሆን አይችሉም። የእግዚአብሔር ዓላማ ከክብሩ ጋር ከስሙ ምስጋና ጋር የተያያዘ ነው። ከዘላለም ፕሮግራሙም ጋር የተያያዘ ነው። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ይመስገን። በሰጪው ሕይወትና ባህሪ ማደግ አለባቸው። በሰጪው ሕይወትና ባህሪ ደግሞ ማደግ የሚችሉት በእግዚአብሔር ቃል መመሪያ፣ በእግዚአብሔር ቃል መሰረት፣ በእግዚአብሔር ቃል መመገብ ካልሆነ በስተቀር ታውቃላችሁ ሰውነታቸው ሌላ መልክ ገላጭ ይሆናል። ምናልባትም ዓለምን ገላጭ፣ ምናልባትም ከከፋ አጋንንታዊውን ዓለም ገላጭ ይሆናሉ። የእግዚአብሔር ሕይወት የእግዚአብሔር ባህሪ ገላጭ እንዲሆኑ ትልቅ አስተዋጽኦ የሚያደርግ በሚናው የሚያበረክተው ነገር ታላቅ የሆነ ነገር ምንድን ነው ካላችሁኝ መጽሐፍ ቅዱስ ነው። አንድ ጥናት አንብቤያለሁ። ይህን ጥናት ላቀርብላችሁ። በጣም ይጠቅማል፣ ያስገርማል፣ ካልተጠነቀቅን ግን ያስደነግጣል። ይሄ ጥናት የተደረገው በትውልድ ላይ ነው። ይሄ ጥናት የተደረገበት ትውልድ አሁን በማንብላችሁ መልኩ ተብራርቷል። ለምሳሌ ከ1 ዓመት እስከ 14 ዓመት ወደ ክርስቶስ ሰዎችን ለማምጣት፣ ወደ እግዚአብሔር መንግስት፣ ወደ መንፈሳዊው ነገር ሰዎችን ለማስገባት ምን ያህል የእድል እጅ አለ፣ ምን ያህል እድል አለ ተብሎ ሲጠና 80% እድል አለ ይባላል። በጣም ያስገርማል። ይሄ በጣም ተስፋ ሰጪ ነው። ከ1 ዓመት እስከ 14 ዓመት ያሉ ወደ መንፈሳዊ ነገር ብናስጠጋቸው፣ መንፈሳዊ ነገር ብናወራቸው፣ የመንፈሳዊ ስርዓት መልእክቶች፣ የመንፈሳዊ ስርዓት ንግግሮች፣ የመንፈሳዊ ስርዓት መጽሐፍቶች ለእነዚህ ልጆች ብናቀርብላቸው እነዚህ ልጆች 80% ወደ ክርስቶስ የመምጣት እድል አላቸው ይባላል። አንድ የካቶሊኮች አባባል አለ። በጣም የሚያስገርመኝ አባባል ነው። ልጅህን ስጠኝ ከ7 ዓመት በኋላ መልሼ እሰጥሃለሁ፣ እድሜ ልኩን ግን ካቶሊክ አደርገዋለሁ ብለው ይላሉ። በጣም ያስገርመኛል። ምን ማለት ነው? በዚህ የእድሜ ክልል ላሉ ሰዎች የሚሰጠው ነገር ምን ያህል ሊያፈራ እንደሚችል፣ ስር ሊሰድ እንደሚችል፣ ምን ያህል በህይወታቸው ላይ ሊመሰረት እንደሚችል እርግጠኛ የሆኑበት ውጤት አለ ማለት ነው። ስለዚህ የእግዚአብሔር ቃል አሁንም ውጤታማነቱን ይነግረናል። እንዴት ይነግረናል? ላንብብላችሁ መልሼ። ከሕፃንነትህ ጀምረህ ነው የሚለው። ምን? በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቃልና። በዚህ ዕድሜ መጽሐፍት ይታወቃል። አዎ ይታወቃል። ከእግዚአብሔር በላይ አዋቂ ነን አይደለንም። ከእግዚአብሔር በላይ ይህንን ልናስረዳ እንችላለን? አንችልም። ሚዛኑ እግዚአብሔር ጋር ነው። አንድ ባርኮት ልባርካቸው። እግዚአብሔር በእውነተኛ ሚዛንና መመዘኛዎች ይባርካቸው። እውነተኛ ሚዛንና መመዘኛ ሊኖረን ይገባል። እነዚህ ልጆች፣ እነዚህ ሕፃናት በእግዚአብሔር ቃል ሊያድጉ የሚችሉበትን 80% ሉዝ ማድረግ እንደሆነ ወላጆች ልታስቡ ይገባል። ይሄ ብቻ አይደለም። ከ14 ዓመት እስከ 24 ዓመት ወደ ክርስቶስ ወደ እግዚአብሔር ልጆችን ለመመለስ ምን ያህል ፐርሰንት እድል አለን? 40% እድል አለን። የቤተ ክርስቲያን መሪዎች፣ ዘመንና አገልግሎት የተቀበላችሁ በቤተ ክርስቲያን ውስጥ ለልጆች አገልግሎት ምን ያህል ቦታ ትሰጣላችሁ? እንደሚቆዩ ነው የምታስቡት? ጫጫታ እንዳይፈጠር፣ ጉባኤ እንዲያውኩ የሆነ ክፍል ሰርታችሁላችኋል? ወይስ በህይወት ሊሰሩ የሚችሉበትን ዓላማ፣ በህይወት ሊሰሩ የሚችሉበትን እቅድ ይዛችሁ ነው ልጆች ላይ እየሰራችሁ ያላችሁት? እንደ እግዚአብሔር አገልጋይ ላሳስባችሁ ፈልጋለሁ። በቤተ ክርስቲያን ውስጥ ለሕፃናት፣ በቤተ ክርስቲያን ውስጥ ለልጆችና ለወጣቶች ትልቅ ትኩረት ሊሰጥ ይገባል።
ታውቃላችሁ። በዚህ ከኛ ይልቅ በዓለም ያሉ ልባሞች የሆኑ ይመስላል። ኢትዮጵያን ሲበስሏት ምንድን ነው የሚሉት? ኢትዮጵያ ወጣት ናት ነው የሚሉት። ከህዝቡ ተነስተው ከትውልዱ መልክ ተነስተው ኢትዮጵያ ወጣት ናት፣ ተስፋ አላት፣ ጉልበቷ ትኩስ ነው ይላሉ። ሊሰሩባት፣ ፕሮግራማቸውን ሊጭኑባት ምን ያህል እንደሚተጉ ማስረዳት አይጠበቅብኝም። ቤተ ክርስቲያን ውስጥ ምን ያህል ልጆች አሉ? ምን ያህል ህፃናት አሉ? ያሉትስ ልጆችና ህፃናት ምን ያህል ትኩረት ተሰጥቷቸዋል? ፕሮግራም አለ፣ ለነሱ የሆነ መንፈሳዊ ፕሮግራም አለ። ከህፃንነት ጀምረ የጢሞቴዎስ ቤት የተባረከ ይሁን። እንዳውም በአንድ ክፍል ላይ እንዲለዋል፣ በአያትህ በአወንቄ በእናትህ ያለውን እምነት በአንተ ደግሞ ያለው። አያቱ ጋር ብቻ አይደለም እምነት ያለው፣ እናቱ ጋር ብቻ አይደለም እምነት ያለው፣ እምነት ብላቴናውም ጋር አለ። ምን አይነት ሽግግር ነው! መንፈሳዊ ሽግግር። ስለዚህ 40%፣ ይሄ ብቻ አይደለም፣ ከ24 ዓመት እስከ 40 ደግሞ ዓመት 20%። ነገሩ እየጠበበ ነው፣ ነገሩ እያነሰ ነው፣ ነገሩ እየቀነሰ ነው። አገልግሎታችን ምን ያህል ትኩረት የሚፈልግ ምን ያህል ትኩረት ብቻ ባለው መንገድ ሳይሆን ትጋት ባለው መንገድ መያዝ እንዳለበት ያሳስባል። ይሄ ብቻ አይደለም፣ ከ40 ዓመት በኋላ ይቅርታ፣ ከ40 ዓመት በኋላ ያላቸው ከ40 ዓመት በኋላ 10% ነው ወደ ክርስቶስ ሰው ለመምጣት። ለምን? በብዙ ነገር ይያዛል፣ በብዙ ልማድ ይያዛል። የሚይዘው እውቀት አለ፣ የሚይዘው ፍልስፍና አለ፣ የገባበት ልዩ ልዩ የህይወት ተሞክሮች አሉት። እነዚህን ሁሉ ተፋቶ ነው የሚመጣው፣ ተላቆ ነው የሚመጣው። እነዛኞቹስ ከ1 ወደ 14 ወዳሉት ልውሰዳችሁና ከ40 ወደ ላይ ወዳሉት ልውሰዳችሁ። በፍጹም በዓለማቸው ዓለምን በቀመሱበት ዓለምን ኤክስፔሪንስ ባደረጉበት ነገር አይገናኝም። ስለዚህ እዚህኛው ላይ 80% እድል አለ፣ እዚህኛው ላይ 10% እድል አለ። ቤተክርስቲያን ለዚህ የቤት ስራ መንቃት አለባት። ቤተክርስቲያን ለዚህ የቤት ስራ ትኩረት መስጠት አለባት። ዛሬ እማሳስባችሁን እንደ አንድ ወጣት አገልጋይ አርጋችሁ እንዳሰሙኝ፣ እንደ ተሰሎንቄ አማኞች ልባሞች ሁኑ። እኛን እንደ እግዚአብሔር ሎሌ፣ ቃላችን እንደ እግዚአብሔር ቃል ሰምታችኋልና አለ። ምን ተገኘ? የእምነት ፍሬ። ሃሌሉያ! የእምነት ፍሬ ተገኘ። የሰሙበት አሰማም፣ ለእግዚአብሔር ቃል የሰጡት ትኩረት፣ እነሱ ላይ የእግዚአብሔር ቃል እንዲያፈራ ኃይልን አድርጎ በስራ እንዲገለጥ አስችሏል። ይክበር ጌታ ኢየሱስ። ቤተ ክርስቲያን እዚህ ላይ ጥቂት አጽንኦት መስጠት ፈልጋል። ቤተ ክርስቲያን ልንነቃ ይገባል ወገኖቼ። የእግዚአብሔር ትዕግስት ለሁሉ የተገለጠ ነው። ታውቃላችሁ፣ ትዕግስቱ አያልቅም ማለት ጊዜ አያልቅም፣ እድሜ አያልቅም ማለት ግን አይደለም። ትዕግስቱ አያልቅም ማለት፣ ምሕረቱ አያልቅም ማለት፣ ጊዜ አያልቅም፣ እድሜ አያልቅም ማለት ግን በፍጹም አይደለም። ስለዚህ መንቃት አለብን። እድሜ ያልቃል፣ ጊዜ ያልቃል። በእድሜያችሁ ላይ 1 ቀን ተጨመረ። ስለዚህ እየኖራችሁም ብቻ ሳይሆን ወደ ሞታችሁም እየሄዳችሁ እንደሆነ ማሰብ አለባችሁ። ለዚህ ነው በወንጌል ሩጫ ጊዜ እንደሌለ፣ ሰዓት እንዳለቀ እየታሰበ መሰራት እንዳለበት፣ የወንጌል ሰባኪነት ስራ መደረግ እንዳለበት። የቤተ ክርስቲያን ስራ ምንድን ነው? ወንጌል ሰባኪነት። የቤተ ክርስቲያን ስራ ምንድን ነው? ላልዳኑ የምስራችን ማብሰር። በዚህ ጉዳይ ለምንድን ነው ትኩረት የማይሰጠው? እንደዚህ ያሉ ጥናቶች ስለሌሉ፣ እንደዚህ ያሉ ትኩረት ሰጪ የሆኑ ማስተዋል የሚፈልጉ ነገሮች አሁንም ስለሌሉ ወገኖቼ፣ የእግዚአብሔር ዓላማ ፕሮግራም አንድ ነው፣ ህይወት። የእግዚአብሔር ዓላማ ፕሮግራሙ አንድ ነው፣ ህይወት። የሰው ዕድል የሚጠብበት የዕድሜ ደረጃ ከመምጣቱ በፊት የሰው ዕድሜ ከፍ ብሎ እንዲህ ባለ ዕድል በሚገኝበት ነገር ከመጥበቡ በፊት ሩጫ ያስፈልጋል። የቃሉ እውቀት አስፈላጊ ነው። መንፈስ ቅዱስ የሚሰራው ደግሞ በቃሉ አማካኝነት ነው። እስቲ ጥቂት ነገሮችን እንመልከት። የመጽሐፍ ቅዱስ ጠቀሜታ በክፍሉ ተቀምጧል። ከዚህ ክፍል ጠቀሜታዎችን እንመልከት። የእግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ይላል። ሃሌሉያ! የእግዚአብሔር ቃል ሰውን ለበጎ ስራ ያዘጋጃል። መጽሐፍ ቅዱስ ሰውን ለበጎ ስራ ያዘጋጃል። ሰውን ለበጎ ስራ የሚያዘጋጀው በበጎ ህሊና ነው። ሰውን ለበጎ ስራ የሚያዘጋጀው በመልካም መንፈስ፣ በጎ በሆነ መንፈስ ነው። ይሄ ለበጎ መዘጋጀት ማለት ለፍጹምነት የሚረዳ
ወደ ፍጹምነት የሚያሳድግ ወደ ፍጹምነት የሚያመጣ አስተዋጽኦ በሚናው የሚያበረክተውን ነገር የእግዚአብሔር ቃል ይዟል ነው የሚለን። የእግዚአብሔር ቃል ለበጎ ስራ ሰውን ማዘጋጀት ይችላል። ለመንፈሳዊ አካለ መጠን ያደርሰናል። ለአንድ ነገር አደራ የሚሰጠው አንድን ሰው በቁም ነገር እንዲታይ የሚያደርገው ለአካለ መጠን ሲደርስ ነው ይባላል። ልክ እንደዚሁ መንፈሳዊ አካለ መጠን ደግሞ የሚባል ነገር አለ። ለመንፈሳዊ አካለ መጠን የሚያደርሰን አንድ ነው። እሱ ምንድን ነው ካለን የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር ቃል ውስጥ ያለው እውነት ለበጎ ስራ ያዘጋጀናል። ወገኖቼ ከአሉታዊ ከሆኑ ነገሮች የሚያላቅቀን፣ ከህፃንነት ምልክቶች የሚያላቅቀን ይሄ የእግዚአብሔር ቃል ነው። ለበጎ ስራ ያዘጋጃል፣ ለበጎ ስራ ያነቃቃናል። በጎ ስራ ለመስራት እቅድ ሊኖረን ይችላል፣ ግን መራመድ የማንችልበት ሁኔታ ደግሞ ሊኖር ይችላል። የእግዚአብሔር ቃል ባገኘን ቁጥር ግን በጎ ነገርን የምንመኝ ብቻ አንሆንም። በጎ ነገርን የምናደርግ፣ በጎ ነገርን የምንሰራ፣ ለዚህ ነገር ውሳኔ ያለን ሰዎች እንሆናለን። በበጎ ምኞት የሚቀር ሰው አንሆንም። በበጎ ስራ የሚገለጥና የሚያፈራ ሰው እንሆናለን። ስለዚህ የእግዚአብሔርን ቃል ስንመለከት ይህንን ማየት እንችላለን። ለፍጹምነት ያበቃናል፣ ለበጎ ስራ ያዘጋጀናል። ይሄ ብቻ አይደለም። የእግዚአብሔር ቃል ወይ መጽሐፍ ቅዱስ ለትምህርት፣ አንድ ሰው ከመማሩ በፊትና ከተማረ በኋላ አንድ አይደለም፣ አንድ ሊሆንም አይችልም። ልዩነት ይሰመራል። ከመማሩ በፊትና ከተማረ በኋላ አንድ አይደለም። አንድ ጊዜ አንድ መጽሐፍ ሳነብ በጣም የሚያስገርም ታሪክ አየሁ። እኚህ በአንድ ቤተ ክርስቲያን ውስጥ ያሉ አባት አንድ ሰው በጣም አጥብቆ በሳቸው ላይ ሁል ጊዜ መጥፎ ነገርን ይናገር ነበር፣ መጥፎ ነገርን ይጽፍ ነበር። መጥፎ በማድረግም በሳቸው ላይ ያሳየው ነገር ሁሉ የሚያውቀው አገር የሚያውቀው ነበር። እና እኚህ ሰው ባሉበት ቦታ ደግሞ አንድ እድል መጣ። ይህም እድል የመማር እድል ነበር፣ ከአገር ወጥቶ የመማር እድል እና ይህን እድል በዙሪያቸው ላሉ ሰዎች ይሰጣሉ ብለው ሲጠበቅ በጣም ለሚሰድባቸው፣ ቀንና ሌሊት ስማቸውን ለሚያጠፋ ሰው ሰጡት ይባላል። እና አጠገባቸው ያለው ሰዎች በጣም ተገርመው መጥተው እንዴ አባ አወቁት እንዴ? ይህንን ሰው ስሞትን እያጠፋ የሚጽፈው ስሞትን እኮ በዚህና በዛ እያለ የሚያወራው ሰው እሱ እኮ ነው ብለው እና ምን አሉ? ሲማር ያከብረናል እና ይማራል። ሄዶ ይሄ ሰው ተማሪ ይባላል። ሲመለስ ዛሬ ይባላል። እዛ መጽሐፍ ላይ ሳነብ ከዛ በኋላ ይባላል የእሳቸው ቀኝ ሆነ፣ አጠገባቸው ያለ ሰው ሆነ፣ እሳቸውን ተረዳ። ከመማሩ በፊትና ከተማረ በኋላ ይሄ ሰው አንድ አይደለም። ህይወት እንደዚህ ነው። ይገርማቸዋል። ከመማራችን በፊት ከማወቃችን በፊትና ከተማርን ካወቅን በኋላ አንድ ሊሆን በፍጹም አይችልም። ትምህርት ልዩነት ያመጣል። የዓለም ትምህርት ራሱ እንኳን መንፈሳዊ ትምህርት፣ የዓለም ትምህርት ራሱ ልዩነት ያመጣል። ይሄ ልዩነት ምናልባት እንደ መንፈሳዊው በጣም ሚዛን ላይ ደፋ ይችላል፣ ግን ልዩነት እንደሚያመጣ አንጠራጠርም። ለምንድነው ወላጅ ልጆችን የሚያስተምረው? ለምንድነው የመማር ፍላጎት ያለን? መማርም አስፈላጊ እንደሆነ የምናምንበት በብዙ ነገር ልንለወጥ እንደምንችል ስለምናምን ነው። እርግጥ ነው መንፈሳዊ ትምህርት የሌለው ሰው ምንም አይነት የአካዳሚ ትምህርት ቢኖረው ህይወቱን መለወጥ የሚችልበት አቅም እድል ያገኛል ብለን አናስብም እንደ መንፈሳውያን ሰዎች። ለምን ያልተማሩ ሰዎች ስለሆኑ ነው ዘረኛ የሆኑት እንላለን። ግን በጣም የሚገርማቸው የተማሩ ሰዎች ደግሞ ዘረኝነትን ይጽፋሉ። ስለዚህ ብዙዎቹ ያልታረሙ የተማሩ ናቸው። እና ማረም የሚችል ማብቃት የሚችል አንድ ትምህርት አለ። መንፈሳዊ ትምህርት ከጨለማ ወደ ብርሃን የሚያሻግር ነው። ሁለተኛ ሌላ ነጥብን ጨምር፣ ይገስጻል። መጽሐፍ ቅዱስ ይገስጻል። የእግዚአብሔር ቃሉ የሚገስጽ ወዳጅ ነው። ወዳጅ ላደረጉት፣ ቦታ ለሰጡት የእግዚአብሔር ቃል ስህተታችንን ማንም ባይነግረን እንኳን ይነግረናል። ማንነታችንን ይመረምራል። ከክፉ ስራችን እንድንለይ ያደርገናል። የእግዚአብሔር ቃል። እንዳውም ያዕቆብ ሲናገር በተፈጥሮ ፊቱን አይቶ ወዲያው እንደሚረሳ አይደለም ይላል። የእግዚአብሔርን ቃል ግን የሚያስተውል
ራሱን የሚያይበትን ምን ያገኛል? እድል። እግዚአብሔር የተመሰገነ ይሁን። ሌላው ልብን ለማቅናት የተሰጠ ነው መጽሐፍ ቅዱስ የእግዚአብሔር ቃል። በጢሞቴዎስ ምክር ውስጥ ይሄንን ነው የምናየው። ለጢሞቴዎስ በተሰጠው ምክር ውስጥ የምናስተውለው ነገር አንዱ ይሄ ነው። አስተሳሰብ በብዙ ነገር የሚጣመምበት እድል አለ። በብዙ ነገር የሚጣመምበት በጣም ልንጠቅሳቸው የምንችላቸው ምክንያቶች አሉ። ታውቃላችሁ፣ ክፉ ሳታረጉባቸው ክፉ የሚያደርጉባቸው ሰዎች አሉ። ለነሱ ምንም የማያውቋችሁ ሰዎች ክፉ ሊያስቡባችሁ ይችላል። ብዙ ምክንያት አለ እንድትጣመሙ ሊያደርጋቸው የሚችል። የእግዚአብሔር ቃል ግን ልብን ያቀናል። የእግዚአብሔር ቃል ግን አስተሳሰብን ያቀናል። በቂም፣ በበቀል፣ በጥላቻ፣ በተለያዩ ክፉ ምኞቶች ውስጥ ልባችን የተያዘ እንዳይሆን፣ የታሰረ እንዳይሆን የእግዚአብሔር ቃል የመፈታት የአርነት የእግዚአብሔር ቃል ደግሞ ልብ የሚቀናበት ቃል ስለሆነ ብዙ ሰዎች ልካችንን ሊነግሩን ይችላሉ። የእግዚአብሔር ቃል ብቻ ግን ልክ ያደርገናል። የትኛውም ሰው ልካችንን ሊነግረን ይችላል። ትንሽ መሆናችንን ሊነግረን ይችላል። ጠጋበኛ መሆናችንን፣ ትዕቢተኛ መሆናችንን ሊነግረን ይችላል። ግን ሊያቀናን፣ ግን ሊለውጠን አይችልም። ሊፈውሰን አይችልም። ሁሉም ልካችንን ይናገራል። ጥሩም ብንሆን ጥሩ ነን፣ መጥፎም ብንሆን መጥፎ ነው። ይሄ ልክን መናገር ነው። ልክ የሚያደርግ ግን አንድ አለ፣ ሕይወት የሚሰጥ መንፈስ ያለበት የእግዚአብሔር ቃል። ሃሌሉያ! እኛን በክርስቶስ ልክ ያደረገን፣ ልካችንና መለኪያችን ኢየሱስ እንዲሆን ያደረገን ምንድን ነው ካላችሁን፣ የእግዚአብሔር ቃል ነው። በጽድቅ ምክር ይጠቅማል ይላል። ይክበር ጌታ ኢየሱስ። በመጀመሪያ ስለሚመጣው ሕይወት ይነግረናል። ስላለንበት ሕይወት ይነግረናል። ስለ ዘላለማዊው ሕይወት ይነግረናል። ይሄው የእግዚአብሔር ቃል የእውነት ምክር አለው። መንገድ ያሳየናል። ሞት የሚያሻገር የዘላለምን መንገድ፣ የሕይወትን መንገድ ያሳየናል። ስለ ሕይወት አስፈላጊ የሆነውን ነገር ሁሉ ይነግረናል። ከውርደት ይልቅ ክብርን፣ ሐዘን፣ ጸጸት ከሚያመጡ ነገሮች ይልቅ ሰላምና ደስታ የምናገኝበትን የሚያሳስበን ይሄው የእግዚአብሔር ቃል። የ14ኛው ክፍለ ዘመን ትልቅ ውጤት የሚባለው የህትመት መሳሪያ መገኘቱ ነው እና በዚህ ዘመን በምኩራብ ብቻ የነበረውን መጽሐፍ ቅዱስ የሁላችን የግላችን እንዲሆን የምንችልበት እድል ተገኘ። ስለዚህ ጥበብ እግዚአብሔር ይመስገን። አሁን በስልካችንም ላይ መጽሐፍ ቅዱሳችን ተቀምጦ የወዳጅ ወዳጅ እንዲሆንልን፣ የቅርባችን እንዲሆንልን ቴክኖሎጂውም ጠቅሞናል። እዚህ እስክንደርስ እግዚአብሔር መጽሐፉ እዚህ እንዲደርስ እግዚአብሔር ምን እንዳደረገ፣ ምን አይነት ድል እንደሰጠ ተመልከቱ። እግዚአብሔር ተስፋን የሰጠበት ትልቁ ስጦታ መጽሐፍ ቅዱስ ነው። ተስፋን ያፈሰሰበት ትልቁ ስጦታ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የግል ንብረቴ ነው ወደምትሉበት ልብ እንድትመጡ የእግዚአብሔር ምክር ነው። የግል ንብረቴ ነው። አንድ ያለኝ ሰው እንደሚለው አንድ ያለኝ ብለን መጽሐፍ ቅዱስን በዚህ ልክ እንድናቀርበው፣ በእጃችን ላይ እንድናረገው፣ በልባችን ውስጥ ቦታ እንድንሰጠው እግዚአብሔር ይፈልጋል። መጽሐፍ ቅዱስ የግል ንብረቴ ነው። የኔ የግል ንብረቴ ነው። ወዳጄ ነው። የሚያዋራኝ ነው። የሚያነጋግረኝ ነው። በዚህ ልክ ነው የእግዚአብሔርን ቃል ልቀርበው፣ ልጠጋው፣ ልቤን በፈቃድ ያስገኘሁት። ለምን? ጥቅሙን በሚናው በአስተዋጽኦ ያበረከተውን በሕይወቴ ላይ እኔ አውቃለሁ። እንደኔ ብዙዎቻችሁ ምስክር እንደምትሆኑ አምናለሁ። አነበዋለሁ። በመስማት ብቻ አላርቀው። ልድገመው፣ አነበዋለሁ። በመስማት ብቻ አላርቀው። በጣም ብዙ ሰዎች በመስማት ብቻ ነው ከእግዚአብሔር ቃል ጋር ህብረት እያደረጋችሁ ያላችሁት። አታነቡትም፣ አታጠኑትም፣ ጊዜ አትሰጡትም። እባካችሁ ንቁ። በመስማት ብቻ የእግዚአብሔርን ቃል አታርቁት። ተጠጉትና አንብቡት፣ አጥኑት። በሚያስተምሩ ሰዎች እግር ስር ተቀመጡና እየተማራችሁ ወደ እግዚአብሔር ቃል ዓለም፣ እሱ ወደሚያሳየን የህይወት ዓለም እንግባበት። ጥቂት ነገር ልናገርና ላብቃ። መጽሐፍ ቅዱስ ከሰማያዊ አምላክ ለሰዎች ሁሉ የተላከ የፍቅር ደብዳቤ ነው። ብዙ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ደብዳቤ ማለት ግለሰቡን አድራሻ አድርጎ የመጣ ማለት ነው። ደብዳቤ ማለት ግለሰቡን አድራሻ አድርጎ የመጣ ማለት ነው። መጽሐፍ ቅዱስ እኛን ፐርሰን የሆነውን አድራሻ አድርጎ የመጣ ነው። የማስ አይደለም። የእግዚአብሔር ቃል እናንተን አድራሻ አድርጎ መጥቷል። ይክበር ጌታ ኢየሱስ። መጽሐፍ ቅዱስ እንደዚህ በእናንተ ውስጥ ቦታ ስጡት። መጽሐፍ ቅዱስ የመጽሐፍ መደርደሪያ መጽሐፍ ሳይሆን እንደ እንጀራ ገበታችን ነው።
እንደ ገበታ ዕለት ዕለት እንደምንቆርሰው ገበታ መሆን አለበት እንጂ የመጽሐፍ ቅዱስ መደርደሪያ አይደለም። መጽሐፍ ቅዱስ ተነቦ ያላለቀ መጽሐፍ ነው። ይመስገን። አሁንም ይነበባል፣ ነገም ይነበባል። ከትውልዶች ወደ ትውልዶች ሁሉ የእግዚአብሔር ቃል ይነበባል። መጽሐፍ ቅዱስ ዛሬም የተገለጠ መጽሐፍ ነው። አንድ ጥያቄ ልጠይቃችሁ። ምን ያህል መጽሐፍ ቅዱስን እያነበባችሁ ነው? በመስማት አርቃችሁት ይሆን? ተጠግታችሁታል? እያነበባችሁት ነው? በዚህ ነገር ራሳችሁን አንቁ። መጽሐፍ ቅዱስ ማለት ምን ማለት ነው? በሚቀጥለው ሳምንት መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን ደግሞ እንካፈላለን። ተባረኩ። ይህንን የዩቲዩብ ቻናል የምትከታተሉ ሰብስክራይብ፣ ላይክ፣ ሼር በማድረግ ይህ የእውነት ቃል ጸጋ ቃል ለብዙዎች እንዲደርስ የራሳችሁን ደግሞ የበረከት እንቅስቃሴ ላይክ በማድረግ እንድታደርጉ አሳስባቸዋለሁ። ተባረኩልኝ። እረኛ ቢንያም ዘነበ ነኝ ከኪንግስ ጌት። ተባረኩ።